ከሰል Yo, ሰፈር ተስፋዬ ዳወከው ሽጉጡ ዳውጥቶ እኔ ላይ ተኩሰው ጋደም ቀለሃውን ጎንበስ ብለህ ሸወድከው ዳአ በትሬዴ ወደቀው ሄሎ ትንሽ ለሚስቴ ግራ ስለገባኝ ነው። አረኔም ግራ ገብቶኛል። ያንተ ሚስት ለሊት ተነስታ ምግብ ትበላለች? አዎ ትበላለች። እሺ ስተኛ ማስክ ታደርጋለች? አዎ ታደርጋለች። ኖርማል ነው። እሺ ሄሎ ስማ፣ ሚስት ሙሉ ቀን ትደውላለች? ምን በላያለች? አዎ ኖርማል ነው። እሺ ቆይ ያንተ ሚስት ልተኛ ስትል ይሄንን እንድማን ይጸውራን ምናምን ትነቃቅላለች? አዎ ትነቃቅላለች። ኖርማል ነው። እሺ ቆይ ሁሌ እኔ ከስራ ወደ ቤት ስመለስ ማለት ነው ከቤት የሚወጣ ወንድ አለ። ኖርማል ነው? ኖርማል አይደለም። አንቺ Wow. Yeah. Now one point. Very nice. You impress. ዛሬም ታለቅሻለሽ። ዛሬም ልብሽን ሰበሩና ብቻሽን ሆነሽ ሞክሪው እስቲ። ዓላማሽን ፈልገሽ አግኚው እስቲ። ፓሽንሽን ያዥው። ለሆነ ነገር ቆሜና ያን ነገር ለማሳካት ሞክሪ። ሄይ ለትዳር አታቅጂ፣ ቦይፍሬንድ ለመጥበስ አታቅጂ፣ ለህይወት አቅጂ። የዛሬ 50 ዓመት ምን አይነት ህይወት እንዲኖርሽ ነው የምትፈልጊው? ያንን ዓላማ አስቀምጠሽ ለዛ ዓላማ ስትኖሪ ያን ዓላማ የሚደግፍ ሰው ይመጣል። ዓላማ ከሌለሽ ሁሉም በልብሽ ይጫወታል። ዓላማ ከሌለሽ ሁሉም ስሜትሽን እንዲረግጠዋል፣ ልብሽን ይሰብረዋል። በግልጽ ልንገርሽ፣ ዓላማ ከሌለሽ ትጠፊያለሽ። ቦይፍሬንድ አይደለም የሚያስፈልግሽ፣ ገንዘብ አይደለም የሚያስፈልግሽ፣ ልጅ አይደለም የሚያስፈልግሽ፣ ዓላማ ካለሽ ለዓላማሽ ስትኖሪ እመኝ ሰው ይፈልግሻል። ለዓላማው ኖሮ ያልተፈለገ ሰው እዚህ ዓለም ላይ የለም። ሰዎችን ግን ዓላማ ካረግሽ ትበያለሽ። ገንዘብን ዓላማ ካደረግሽ ትበያለሽ። ዓላማሽን ያዥ። ዓላማሽ ሁሉ የሥራ ለብሰሽን ሙሉ ታላቂ ወና ሙሉ ደሸወልዋል ዳዲ ረጀለው በረጀለው ዳዲ ፖሊስ ምናምን እዛ አካባቢ ፖሊስ ምንም የለ። ፖሊስ ነው ያጣርቻለሁ ነገር እቃዳን ተወል። አዎ ብሩን አምጣችኋል? አዎ ብሩን አምጥተናል። እቃታል ምርጥ የመታራ ስኳር ነው። ብሮ ያ የኢትዮጵያ ብሔራዊ መዝሙር ሲጀምር ምን ብሎ ነበር የሚጀምረው? ጠፋብኝ፣ ንገረኝ። አንተ ጀዝባ በሰባት ወር ውስጥ ነው የሚጠፋብህ። ኦፕ ኢንተርቴይንመንት ብሎ ነው ጀምረው። አንተ እስካሁን አረሳም? ብሪሊየንት ነው ማለት ነው። ኦፕ ኢንተርቴይንመንት ብሎ የሚጀምረው ነው። ስማ አስተማሪችን እኮ የሆነ ጥያቄ ጠይቆኝ ነበረ። ከዝሆን ውጪ ሌላ የሚበር እንስሳ አለ እንዴ? ጀለሴ የመቃብር ላይ ጫት ነው እንዴ ቃምከው? ዝሆን ደግሞ ከመቼ ወዲህ ነው የበረው? ያማል እንዴ? ዝሆን እኮ ውሃ ውስጥ ነው የሚኖረው። አሁን እንደውም አስታውሻለሁ። ለካ ዝሆን ተጎታችና ተራማጅ የቤት እንስሳ ነው። ኦ ኤም ጋድ
አንተ ራስህ ለካዞን ከሰዎች ጋር ተላምዶ የሚኖር የቤት እንስሳ ነው በእናትህ የቦምባርሌ ዘፈን በልልኝ እስቲ ተወደዋለሁ ቦምባርሌ አዋና ሎግዮ በቃ ከዚህ በኋላ አለች ነግዴ አትተጣጣቢም እንዴ? ይሾውዚ ልክ አንቺ ለደውልሽ ማለት ነው ከሻወር ወጥቼ ነው ከቤት የመጣው። እውነት? ሄሎ ሾውዚ ወይዬ ይሄው ወጣ ወጣው ምንድነው እንደ ህፃን ልጅ የሚያጃጅላችሁ በተለይ አንቺኛዋ ሴት ልጅ አይደለሽ እንዴ? አንተ ማን ነኝ ነው የምትለው? ሾውዚ ይጣፍጣል በጣም ነው አዋረደኝ እኮ የሰውያንጆ ዛሬ ደግሞ ምን ሆነ ማለት ነው ሰውዬ እየተኩስልኝ ብዬ አራት ጥይት ብሰጠው ቀረቀረ አይደል መሰለሽ እና ጥይቱ መለሰልህ ምን ይሰጠኛል አንቺ ኋላ ቤት ሄጄ ፈታትቻለ ስለሸኑ መሰጣ አይለኝ መሰለሽ ተይኝ ዛሬ ተቀለደኝ ጦዋለኔ ጦ ርስታችንን መሬቱም ይሸጣል ሁሉም ያለን ንብረት ይሸጣል ፍላሽም ትገዛለህ እዚህ ቄ ላይ ወይ ሰርግ ወይ ሞት ይምጣ አንጣጣለህ አይቀርም አንቺ ተማሪ በእንግሊዘኛ ምንድነው ተማሪ ስቱደንት እሺ የቆሎ ተማሪስ ቆሎ ተማሪ ትቆራላችሁ ካታቆም ሰፈራችሁ ሀገራችሁን አታቆም ቆሎ በእንግሊዝ ቆሎ ተማሪ ሞንክ ነው የሚባለው መሰለኝ ምን አቃደው ደማ አጣጥጩ Hey y'all come look at this አታሽ ለደቂቃ አሽኖ ይከፍቶኛል ብዬ አንቀርም በሷንቺዬ ወዷታል ብላይ ተዋት ምንም ብትለው ገባራው መጣ ጀዋር ልጅ ነኝ የዛ ሳተና የስመጥሩ ቆራጡ ራቁት ሁሉ መልስ አልፈልግም ማን ነው የፈቀደልህ ማን ነው በሩ ማን እንዴት ገባ አረ ማን ስሚማ የሆነ ቀልድ ልንገርሽ ንገረኝ ማን እና ባለፈው ማለት ነው ስተኛ ምን እንደምመስል ማወቅ ፈለኩኝ ማለት ነው እና ሂጄ መስታወት ጋር ልክ ስተኛ ምን እንደምመስል ለማየት ስሞክር አቃተኝ ከዛ ለምን ነው የሚያቀተኝ ብዬ ስሞክር ለካ ለመተኛት ስለ አይኔ ስለምጨፍን ስለማይታየኝ ነው አይገርምም በእናት አሁን ማን የማያስቅ ነበር አይደል በለኝ ማን ያስቃል በእናት ያስቃል ለረማን በእናት ዝም አትበል አያስቅም አሁንስ ተስቃለህ አያስቅም አረ ገለኝ ነው ማለት ያረገደልከኝ አረ ሰው አለ